ኑ እንሰባሰብ 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 ኑ ኸይር እንስራ ኸይር እንስራ ኸይር እንስራ ኑ እንሰባሰብ ለዱንያችን ደስታ ለአኼራችን ከስብ ኑ ኸይር እንስራ ብርሃን እንፍጠር ጨለማን እናብራ። አወይ እናትነት በጠኔ ሆዷ ውስጥ ተክዛ ተከፍታ በረሃብ አንጀቷ ማለዳ ተነስታ ዛሬም ብታጎርሰው ከነፍሷ ሰስታ ነገስ በሚል ጭንቀት ትሞታለች ከስታ። አወይ እናትነት መገን የልጅ ለቅሶ አጉርሽኝ ይላታል ከእንቅልፏ ቀስቅሶ ሲርበው ያለቅሳል እምባውን አፍስሶ ራሷን ትረግማለች መከራዋ ብሶ ሲናፍቅ ያለቅሳል አባቱን አስታውሶ ደርሶ ያባባታል ናፍቆቱን አውሶ ልቧ ስር ይደማል አንጀቷ ተላውሶ እምባዋ ይረግፋል የዓይኗን ግድብ ጥሶ። ልውገረው በድንጋይ ልግረፈው በጠፍር እናቴ የሚያስለቅስ ልጅን የሚያከፍር ልርገመው ማጣትን ጉድጓዱ ይቆፈር ደም ስሩ ይበጠስ ይሙት ይግባ ካፈር። አቢዘር አቢዘር የአይታሞች ቤት የጀነት በር አቢዘር አቢዘር የኸይር እርሻ የምንዳ ዘር ተካፍለን እናጌጥ የአምሳ ሎሚን ድርድር እንሰረው ችጋርን አብረን እንደ ድር በአቅማችን ተጋግዘን አንድ ላይ ተባብረን ትልቅ ቤት እንስራ አንድ ጡብ አኑረን። ትንሽ ያልናት ድጋፍ ጥቂቷ በርክታ ለአኼራም ወረት ለነፍስም እርካታ ባህር ትሞላለች ቅንጣቷ ጠብታ የብናኙ ውጤት ነው ትልቁ ኮረብታ። የአባት ፍቅር ጥምቷት እናቷን ተርባ ድርብ ራብ ከባት ሌት ቀን ስታነባ አንጀት የምትበላ ሆድ የምታባባ የነገ ፍሬ ናት የዛሬዋ አበባ። ለራስ ከምትጎርሱት ቆርሳችሁ አጉርሱ ምስኪንን ደግፉ የአይታም ራስ ዳብሱ የጨቅላ ሕፃናት ሙት ሕይወት አድሱ የጎስቋላ ደሃ የእናትም ባብሱ። አቢዘር አቢዘር የአይታሞች ቤት የጀነት በር አቢዘር አቢዘር
የኸይር እርሻ የምንዳ ዘር። ኑ እንሰባሰብ 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 ኑ ኸይር እንስራ ኸይር እንስራ ኸይር እንስራ ኑ እንሰባሰብ 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 ኑ ኸይር እንስራ ኸይር እንስራ ኸይር እንስራ ኑ እንሰባሰብ 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 ኑ ኸይር እንስራ ኸይር እንስራ ኸይር እንስራ ኑ እንሰባሰብ ለዱንያችን ደስታ ለአኼራችን ከስብ ኑ ኸይር እንስራ ብርሃንን እንፍጠር ጨለማን እናብራ። አወይ እናትነት በጠኔ ሆዷ ውስጥ ተክዛ ተከፍታ በረሃብ አንጀቷ ማለዳ ተነስታ ዛሬም ብታጎርሰው ከነፍሷ ሰስታ ነገስ በሚል ጭንቀት ትሞታለች ከስታ። አወይ እናትነት መገን የልጅ ለቅሶ አጉሪሽኝ ይላታል ከእንቅልፏ ቀስቅሶ ሲርበው ያለቅሳል እምባውን አፍስሶ ራሷን ትረግማለች መከራዋ ብሶ ሲናፍቅ ያለቅሳል አባቱን አስታውሶ ደርሶ ያባባታል ናፍቆቱን አውሶ ልቧ ስር ይደማል አንጀቷ ተላውሶ እምባዋ ይረግፋል የዓይኗን ግድብ ጥሶ ልውገረው በድንጋይ ልግረፈው በጠፍር እናቴ የሚያስለቅስ ልጅን የሚያከፍር ልርገመው ማጣትን ጉድጓዱ ይቆፈር ደም ስሩ ይበጠስ ይሙት ይግባ ካፈር። አቢዘር አቢዘር የአይታሞች ቤት የጀነት በር አቢዘር አቢዘር የኸይር እርሻ የምንዳ ዘር ተካፍለን እናጌጥ የአምሳ ሎሚን ድርድር እንሰረው ችጋርን አብረን እንደ ድር በአቅማችን ተጋግዘን አንድ ላይ ተባብረን ትልቅ ቤት እንስራ አንድ ጡብ አኑረን ትንሽ ያልናት ድጋፍ ጥቂቷ በርክታ ለአኺራም ወረት ለነፍስም እርካታ ባህር ትሞላለች ቅንጣቷ ጠብታ የብናኙ ውጤት ነው ትልቁ ኮረብታ። የአባት ፍቅር ጥምቷት እናቷን ተርባ መምህር የማነ ብርሃን በጋራ በመሆን ነው። እሳቸው ይመርቃሉ፣ እኛም ሁላችንም በያለንበት። አልሐምዱሊላህ ዓለሚን ሰላቱ ወሰላም አላ ረሱሊላህ። ስራችን አላህ ይቀበልልን። አላህ ይቀበል እንትና ሁሉ ሰላም አላህ ይቀበል። እኛም ደህና አላህ ይቀበል። የአቢ ዘርን አብረን ሁሉን አለመቀበል አላህ ይቀበል። ያገረቀብ ሳይሆን አለመቀበል አላህ ይቀበል። ሁሉ ነገር አላህ ይሰበል።
ይህን አላህ ቆይልን። ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። አልሐምዱሊላህ ረብል ዓለሚን። በሰላም ያሳደረን በሰላም ያውለን። አሜን። ለሀገራችን ሰላምን ያድልልን። የተባረከ የተቀደሰ ዕለትና ሰዓት ያደርግልን። ለዛሬ ብቻ ሳይሆን ነገም ከርሞም ቀጣይም እንዲቀጥልንም ይጠብቀን። ከሩቅም ከቅርብም ለዚህ በጎ አድራጎት የምትፋጠኑ ፈጣሪ ልጆቻችሁን ይጠብቅላችሁ። በዚህ በአቢዘር የምትረዱ ሕፃናትም እንዲሁ አድጋችሁ ለቁም ነገር ያብቃችሁ። ወስብሐት ለእግዚአብሔር። እጅግ አድርገን እናመሰግናለን። የሰጣችሁት ሞራል ግን እጅግ አንሶብኛልና ሞቅ አድርጋችሁ ሞራል ስጡልን። እጅግ አድርገን እናመሰግናለን። ከተማ ልማት መምሪያ ክብርት ሀሊማ ይመር እዚህ በመካከላችን ተገኝተዋልና እባካችሁ ሞራል ስጡልን። ለእሷም እጅግ አድርገን እናመሰግናለን። እኛን አክብራችሁ እዚህ ስለተገኛችሁልን። ሌላው አቶ ከበደ ጌታሁን መንግስታዊ ያልሆኑ ግብረሰናይ ድርጅቶች የክትትል ኃላፊም እዚህ መካከላችን አሉ። ለእነሱም ምስጋናችን የኛ ዓመት ጉዞውን እጅግ በርካታ የበጎ አድራጎት ስራዎችን እያከናወነ መምጣቱ የማይካድ ሀቅ ነው። ከነዚህ ክንውኖች ውስጥ ደግሞ በአንኳርነት ባቲ በወረራ በወደቀችበት በዛ ፈታኝ ወቅት ለአይታም ቤተሰቦቻችን በዛ ፈታኝ ወቅት ያደረሱበት የማከፋፈል ስራ እጅግ የማይረሳና የሚደነቅ ነበረ። ከዚህ በመቀጠል ደግሞ ለባቲኛው ዙር ያደረግንበትን ነገር የማይረሳ ነው። ሌላው አቢዘር ማህበረሰብ አቀፍ ልማት ድርጅት ይህንን የየቲሞች ድጋፍ ከማድረግ ጎን ለጎን ከ25 በላይ አስቆፍሮ ለአገልግሎት ብቁ እንዲሆኑ ያደረገበት ስራ አንኳር ነበሩ ማለት እንችላለን። አቢዘር ማህበረሰብ አቀፍ ልማት ድርጅት በአገር ውስጥም በውጭ ሀገርም ያሉ ቤተሰቦችን ይዞ ይህን የመሰለ ድንቅ ተግባርን አከናውኗልና ለዚህ ስራው ምስጋና ይገባል። አሁንም ከዚህ ላይ ስራውን አጠናክሮ ይቀጥላል። ዛሬ ልዩ የሶስተኛ ዓመት የድጋፍ ማስጀመሪያ ፕሮግራማችን ነው። በዚህ የማስጀመሪያ ፕሮግራም ላይ በርካታ ሰርፕራይዝ የሆኑ ፕሮግራሞችን አሉን። እነሱን ወደ እናንተ የምናደርስ ነው የሚሆነው። ከባቲ ከተማ ከንቲባ የተከበሩ አቶ ሰይድ መሐመድ ወደዚህ በመምጣት የመክፈቻ ንግግር ያደርጉልን። በከፍተኛ ሞራል ወደዚህ ሸኙ። የመጀመሪያ ፕሮግራም አገናኘን ማለት እፈልጋለሁ። የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዞን አመራሮች፣ የከተማ አመራሮች፣ ከምንም በላይ የምንወዳችሁ የምናከብራችሁ ከውጭ ሀገር ተስታችሁ እምብርቷ የፍቅር የአብሮነትና የመቻቻል ከተማ የሆነችው ባቲ የመጣችሁ ወንድሞቼና እህቶቼ ከሳውዲ አረቢያ የመጣችሁ በሙሉ እና ሌሎች የአቢዘር ቤተሰቦች ዛሬ ይህ ፕሮግራም ልዩ የሚያደርገው የበጎ አድራጎት ፕሮግራም የታወጀበት በጎነት አብሮነት እያደገ የመጣበት ከተማ አቢዘር ተወልዶ ያደገው በበጎነት በመሆኑ ይህንን በጎ አድራጎት ሶስተኛ ዓመት የመጀመሪያ መርሃ ግብር በመሆኑ እንኳን ደስ አላችሁ፣ እንኳን አብሮሳ ማለት እፈልጋለሁ። አቢዘር በጎ አድራጎት ለከተማችን አንጋፋ ድርጅት ነው። አንጋፋነቱን በተግባር ያስመሰከረ ድርጅት ነው። አብሮነት ብቻ አይደለም በጎ አድራጎቱ እየሰራ ያለው ማለት ነው። በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ እና ሁሉን አቀፍ ተግባራትን በአግባቡ ይዞ እየሰራ ያለው ድርጅት ነው። ይህ ድርጅት ለየቲሞች፣ ለአቅመ ደካማዎች አዳጊ ነው።
በየአመቱ እቅዱን እያሳደገ የሰው ኃይል እያሳደገ እየሄደ ያለው ድርጅት ስለሆነ ይሄ ድርጅትን ማገዝ ባቲን ማገዝ ነው። ይሄ ድርጅትን ማገዝ የቲሞችን ማገዝ ነው። ይሄን ድርጅት ማገዝ አቅመ ደካማዎችን ማገዝ ነው። ይሄን ድርጅት ማገዝ ሰው መሆን ሰው ብቻ በቂ ነው ሰው ለመደገፍ የሚል መርህ ተግባራዊ ማድረግ ስለሆነ ሁላችሁም ከአቢዘር ጎን እንድትቆሙ በከተማ አስተዳደሩ ስም ልጠይቃችሁ እፈልጋለሁ። በመቀጠልም አብሮነት በጎ አድራጎት ገንዘብ ከፍቶላቸው አመቱን ሙሉ እያሳከመ ያለ ድርጅት ነው። በኢኮኖሚ ዘርፍ በወሰደም የሰዎቹን ለመደገፍ በየወሩ ለህፃናቶች፣ ለየቲሞች፣ ለአቅመ ደካማዎች ድጋፍ በቋሚነት የሚያደርግ ገንዘብ በቋሚነት የሚያከፋፍል ድርጅት ነው። በተጨማሪም በመሰረተ ልማት ዘርፍም በወሰድ ውሃ ለገጠርም ለከተማም ገምጅት ሁሉን አቀፍ ድጋፍ የሚያደርግ ድርጅት ከመሆኑም በላይ የመንግስትን ጉልበት በአግባቡ ይዞ እየሞላ ያለ ድርጅት ስለሆነ መንግስትን እየደገፈ ብቻ ሳይሆን ለማህበረሰቡ ተጨማሪ እሴት እየገነባ በመሆኑ ይህን ድርጅት ጋር አብሮ ለመስራት በማገዝ በማለው በዛ በተጨማሪ ምስጋና ማቅረብ የሚፈልገው የአቢዘር አመራሮች፣ ቤተሰቦች እንዲሁም ለአቢዘር ውጭ ሀገርም ሆናችሁ የሀገር ውስጥ ሆናችሁ ለዚህ ኢንቨስት የምታደርጉ ፈንድ የምትልኩ ወንድሞቼና እህቶቼና አባቶቼ እናቶቼ ከምንም በላይ ታሪክ ነው። ሰው ሐኪም ቤት ገብቶ ሲገባ እናንተን ያስታውሳል። ትምህርት ቤት ገብቶ ተምሮ ሲገባ እናንተን ያስታውሳል። ሰው በልቶ ጠጥቶ ሲያድር እናንተን ያስታውሳል። በበዓል ጊዜ ሰው የማያገኘውን በዓል ሰው ላይ እንዳዩ በእርድ በተለያዩ ነገሮች ጭምር አግዞ በጎን ያለውን በሙሉ ሲጠቀሙ ሳይጎልባቸው ሲያዩ እናንተን ያስታውሳልና የእናንተን ከተማ አስተዳደሩ ውለታው ከፋይ መሆኑን እያመሰገንኩ ቀጣይም ድጋፋችሁ ከእናንተ በኩል ያለው ለእኛ እንዳይለየን እያልኩ እየጠየቅኩ ቀጣይም በዚህ አቢዘር ብቻ ሳይሆን ሌሎች ልማቶችም ከተማችን ላይ በተለይ ከአሜሪካን የመጣችሁ ወንድሞቼና እህቶቼ ኢንቨስት ማድረግ ከፈለጋችሁ ከተማ አስተዳደሩ እናንተን አስተናግዶ በሌሎች ልማትም ጭምር አብረን ለመስራት ዝግጁ መሆኑን እየገለጽኩላችሁ ባቲ ብሰሩባት የምታዋጣ ብነግሩባት የምታተርፍ በአብሮ ብኖሩ አቢዘርና ለአቢዘር ቤተሰቦች ከልብ እያመሰገንኩ መልካም የጅማሮ ፕሮግራም እንዲሆንላቸው እየጠየቅኩ አቢዘር ሁሉን አቀፍ ነው ያልኳችሁ ቅድም በዛ ዓመት ቤታቸው ፈረሰባቸውን ችግርተኛዎች ለይተናል። 19 አዲስ ቤቱ እንዳለ ፈርሶ መገንባት ያለበት ቤት ለይተናል። በተጨማሪም 13 ቤት መጠገን ያለበት ሰው በዚህ በክረምት መንግስት ተጨምረንበት እንደምንሰራ ቃል ገብተን አቢዘር ጋር ስንወያይ አቢዘር አንድ ቤት ሙሉ በሙሉ አፍርሼን የገነባለሁና ቦታ ብቻ ስጡን ብሎ ቃል ስለገባ እናንተ ሁሉ ላመሰግን እፈልጋለሁ። የበጎ አድራጎቱን መነሻ ሀሳብ ስለሆነ ማለት ነው። በሌላ በኩል አቢዘር በአረንጓዴ ልማትን መሳተፍ አለበት ብሎ ቦታ ጠይቋልና ቦታም እናስረክበዋለን። በክረምት ተግባር በአረንጓዴ ልማትም የራሱን ሳይት ወስደው ባቲ ውብ እና ለስራ ምቹ እንድትሆን ለማድረግ የራሱን ቦታ ወስደው እንደሚያለማ ተስፋ እየሰጠው በሁሉም ተግባር አቢዘር አሻራውን ያስቀምጣል። ከተማ አስተዳደሩ ከአቢዘር ጎን ያለው አመሰግናለሁ። አድርገን ነው የምናመሰግነው። የባቲ ከተማ የተከበሩ ከንቲባ አቶ ሰይድ ጄቲ እያከናወነ ላለው ዘርፈ ብዙ ተግባር በዚህ ደረጃ እውቅልን። ከዚህ በመቀጠልም አቢዘር ማህበረሰብ አቀፍ ልማት ድርጅት ከሚያደርገው ድጋፍ ጎን ለጎን ለአይታም እናቶች የመንቀሳቀሻ ገንዘብ ሰጥቶ በስራ እንቅስቃሴያቸው እምርታን አሳይተው እንዲሁም ገንዘብ ለቆጠቡ እናቶች በፊት እውቅናና ሽልማትም እናበረክታለን። ይህንና ሌሎችም ፕሮግራሞች የሚኖሩ ነው የሚሆነው። ከዚህ በመቀጠል አጠር አድርገው ሼክ መሐመድ ሐሰን የዑመር ኢብን አልኸጣብ መስጂድ ኢማም ንግግር እንዲያደርጉልን ወደዚህ እሳቸውን እጋብዛለሁ። ሼክ መሐመድ ሐሰን وعلى آله وصحبه أجمعين. أيها الإخوة المجتمعون في هذه المكان، وأحييكم أولا بتحية الإسلام، السلام عليكم ورحمة الله وبركاته. إن شاء الله ያው ሁላችንም የሰበሰበን ይታወቃል። ያው የአቢዘር የሰበሰበን ሁላችሁም በጎ አድራጎት ውስጥ የተሰበሰብን እንሆናለን። በዚህ እየተገኘን ሁሉንም እዚህ የተሰበሰቡትን ከሌ
ብዬ ታለመጠቆም ሁሉንም በአጠቃላይ አመሰግናለሁ። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ከተነሱበት ነው የምነሳው። ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ነቢይ ዓለም አቀፉ ነቢይ እንዲህ ብለው የተናገሩን አለ እነ ወካፊሉ اليتيم كهاتين في الجنة ብለው እንደዚህ አድርገው የጠቆሙን አለ። እኔና የቲሞችን የሚያንከባክብ ሰው ጀነት ጎረቤት ነን እስከ ማለት ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ደርሰዋል። እዚህ እንደዚህ ነን። ይህንን የተቀበለ ያመነበት ሰው ምን ይገባል? ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ለመሆን ይበልጥ መልፋት ያስፈልገዋል ይላሉ። ከዚህ በላይ ደግሞ ጀነት ገብተህ ከነብዩ ጉርብትና በላይ ምንም ነገር አታገኝም። ጀነት ውስጥ የሚያረካ ፈካ የሚያረግህ የሚያስደስትህ እሱ ነው። ስለዚህ ይሄ አቢ ዘር እንግዲህ ኢንሻአላህ እዛ የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያረጋቸዋል ብዬ ተስፋ ይኖረኛል። አላህም ያድርጋቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሃተይኒ ፊል ጀና ብለው ሲናገሩ አነ ወካፊሉ اليتيم ካፊሉ اليتيم ማለት ነው ብለን ካየነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ጠቅለል አድርገው የተናገሩት አንዲት ንግግር በሚሊዮን ቢተረጎም የማያልቅ ንግግር ነው የተናገሩት። እዚህ ላይ አነ ወካፊሉ اليتيم በሞራን ካፊሉ اليتيم በሞራል ሊሆን ይችላል ብለዋል ዑለሞች ሲዘረዝሩት። በትምህርት ሊሆን ይችላል፣ በልብስ ሊሆን ይችላል፣ በሚበላ ሊሆን ይችላል። ሰውነት ዝቅ ብሎ የሚሰማቸው ስሜት አለና እነዛን ከፍ አድርጎ ሞራናቸውን ከማንም ሰው ጋር እኩል ማድረግ ይሄ ሁላ ይገባል ነው የሚሉት። እኔ ከዘረዘርኩት ውጭ ብዙ ነገሮች አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንድ ነገር አለ። ልቡ የደረቀችበት ሰው ልቡ በአላህ መንገድ አልታዘዝም ያለችው ሰው ምን ማድረግ አለበት? ምስኪኖችን እና እንደዚሁም የቲሞችን ያብላ፣ ራሳቸውን ይዳብሳቸው። ልክ እንደ አባትነት ስሜት ተሰምቶት እሳቸውን ከዳበሰ ልቡ ይለዝባል፣ ለአላህ ታዛዥ ይሆናል እስከ ማለት ነው የተናገሩት ማለት ነው። በሌላ ቦታ አንድ ሐዲስ አለ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በየቲሞች ላይ እንደዚሁ በሴት አዳሪዎች ላይ የሚቆም የሚንከባከብ እሳቸውን ይደግፋችሁ ባላችሁበት ቦታ። እንግዲህ ያው ዱዓውን በፊት አድርገውታል። ስለዚህ በጣም እኔ ደስ ብሎኛል እዚህ ቦታ ተሳታፊ መሆኔም አንድ ያው የቲሞች አንከባካቢ ሆንኩኝ ማለት ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት አንድ ሰው አዳሉ ከፋዒሊ አዳሉ አለል ኸይር ከፋዒሊ አንድ ሰው ወደ ኸይር የሚጠቁም ሰው ራሱ ሰራተኛ ነው ብለው ነው ያሉት። የሚጠቁም ሰው ፌስቡክ ላይ የሚጥፍ ሰው ወይንም ሞራል የሚደግፍ ሰው ይሄ አንደኛው ረዳት እሱ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ እዛ ውስጥ ረዳት አላህ ያስገባናል ብዬ ተስፋ ይኖረኛል። ወቢላሂ ተውፊቅ ወሹክራ ሊስቲማዒኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ አቢዘር ማህበረሰብ አቀፍ ልማት ድርጅት እንደምታውቁት ይህን የመሰለ ሰፊና ድንቅ የድጋፍ ፕሮግራምን እያካሄደ የሚገኘው በፌስቡክ ማህበራዊ ሚዲያውን ለበጎ ተግባር ሼክ መሐመድ ሐሰንም ወደ መጨረሻ ላይ አንድ እንቅስቃሴዎች ላይክ፣ ሸር፣ ኮመንት በማድረግ ለየቲሞች ድጋፍ እንዳደረግን ስለሚቆጠር ማንኛውም የአቢዘር ቤተሰብ ይህንን ፕሮግራም የሚከታተል ማንኛውም አካል ላይክ ሸርና ኮመንት በማድረግ ታዊ ያልሆኑ ግብረሰናይ ድርጅቶች ተቆጣጣሪ ከበደ ጌታሁን ነው። ከበደ ጌታሁንን ወደዚህ በመቀጠል ተኙልኝ። እንደምን አደራችሁ፣ እንደምን ዋላችሁ። ያው ለዚህ መድረክ ያው ሁለተኛ ጊዜ ነው። ከአመት በፊት እዚህ ተገናኝተናል አስተዳደር ግቢ። ያው አጠር ያለ ነገር ለመናገር ያው አቢዘር በዞናችን ያሉ ኤንጂኦዎች ወይም መንግስታዊ ያልሆኑ ድርጅቶች እጅግ በጣም አነስተኛ ናቸው። ባቲ ከተማ ስንመጣ ደግሞ አቢዘርን ጨምሮ ሌሎች 3 ከ4 የማይበልጡ ኤንጂኦዎች ናቸው ያለችውና ለዚህ ከተማ አስተዳደር አቢዘር እጅግ በጣም ትልቅ ስራ እየሰራ ያለ ድርጅት ነው። እንግዲህ በእኛ በኩል ባለፈው አመትም ያው እዚህ ፈንድ የምታደርጉላቸው ሰዎችም ልትኖሩ ትችላላችሁና ብዙ ጊዜ ኤንጂኦዎች ሲመጡ እውቅና መኖር መቻል አለበት፣ በመንግስት እውቅና መኖር መቻል አለበት። ይሄ ማለት ብዙ ፋይዳ ስላለው ማለት ነው። ለአቢዘርም ድርጅት ትልቅ ፋይዳ ስላለው
ከመንግስት ጋር መፈራረም ተገቢ ስለሚሆን ብለን ባለፈው አመት ከከተማ አስተዳደሩ ጋር ስምምነት እንዲያደርግ አድርገን ወደ ስራ እንዲገባ አድርገናል። ይሄ እንግዲህ በእኛ በዞን ፋይናንስ በኩል የተፈጸመ ነውና የአንድ አመት ከ3 ወር ስምምነት አድርገን ስራ እየሰሩ ነው። በዚህ ስራቸው ደግሞ እናንተ እየመሰከራችሁ ነው። ትልቅ ስራ ሰርተዋል። ቀጣይም ያው ያላቸውን ሀብት በማሳደግ ፕላስ ደግሞ የከተማውን የተቸገረ ማህበረሰብ ቁጥር በማሳደግ ስራ ለመስራት አስበዋልና በቅርቡ ነው ከአቢዘር የተነገረንና ወደ 9 ሚሊዮን ብር ከፍ አድርገው የተጠቃሚውን ቁጥር ደግሞ ከፍ አድርገው በዞን ደረጃ ለመፈራረም ተነጋግረናልና ትልቅ ስራ እየሰራ ያለ ድርጅት ነው። በእኛ በኩል ያው ልምድ የኤንጂኦ ልምድ እንዲያገኙ በእኛ በኩል ድጋፍ የምናደርጋቸው ይሆናል። በከተማ አስተዳደር በኩልም በከንቲባ በኩል እንደተነገረው ሰፊ ስራ እንደሰሩና ቀጣይም ለድርጅቱ ሰፊ ድጋፍ እንደሚደረግ ቃል ተገብቷል። ስለዚህ በእኛ በኩል እንደ ዞን አቢዘር የሚበረታታ ነው። ምክንያቱም ሌሎች ኤንጂኦዎች ሀብታቸውን ከውጭ የሚያመጡበት ሁኔታ አለ ወይም ዶነር ይኖራቸዋል እና የአቢዘር ለየት የሚያደርገው ደግሞ ከተለያዩ ግለሰቦች እየሰበሰበ ነው እና በመንግስት ደረጃ እንደዚህ ያሉ መንግስታዊ ያልሆኑ ድርጅቶች ደግሞ የሚበረታቱ ነው። አቢዘርን እያበረታታን ሌሎች አቢዘር መሰል ኤንጂኦዎች እንዲመጡ እኛ በዞን በኩል ከፍተኛ የሆነ ድጋፍ እናደርጋለን። በዚሁ ድጋፍ እንደምናደርግ ከዚህ የበለጠ ድጋፍ እንደምናደርግ ቃል እየገባን አቢዘር ላደረገው ነገር ሁሉ ምስጋናዬን በዞኑ ገንዘብና ኢኮኖሚ ትብብር መምሪያ በኩል ስም አቀርባለሁኝ። አመሰግናለሁ። እሺ፣ እጅግ አድርገን አቶ ከበደን እናመሰግናለን። እኛም እንግዶቻችን እንደምታዩት በርካታ የሆኑ ፕሮግራሞች ነው ያለን። ስለዚህ ፕሮግራማችንን ፈጠን አድርገን ለመጨረስ ያክል ፈጠን እያልን የምንጓዝ ነው የሚሆነው። ከዚህ በመቀጠል ፕሮግራማችን የሚሆነው ጋራ ሸንተረሩን ውቅያኖስ ተራራውን አቋርጠው እዚህ በመካከላችን የአቢዘር ቤተሰቦችን አክብረው የተገኙ ትልቅ የክብር እንግዶቻችን የሆኑ የአቢዘር ቤተሰቦች ወደዚህ በመምጣት የተሰማቸውን እንዲያጋሩን የምናደርግበት ሰዓት ላይ ነው የምንገኘው። እንግዲህ እንደምታውቁት ካሁን በፊትም ከተለያዩ የዓለም ክፍል እዚህ የመጡ የአቢዘር ቤተሰቦች የተሰማቸውን እዚህ ጋብዘን ንግግር ካደረጉልን በኋላ በአቢዘር ቦርድ የበላይ ጠባቂ በወንድማችን ቃሲም ሙነሰር የስም ማውጣት ስነ ስርዓትም እናካሂዳለን። ስለሆነም ፉአድ ሰኢድ እና እንዲሁም ከሁለት አህመድ ከሀገራ አሜሪካ፣ አብዱል ከሪም ሰይድ አለዊ፣ ዘቡራ አህመድ ሁለቱም ከሳውዲ አረቢያ እባካችሁ ወደዚህ በመምጣት የተሰማችሁን ለየቲሞቻችን እንድታጋሩልንና የየቲሞቻችንም ያው እሺ ሞራል እየሰጧችሁ ነው። ወደዚህ ኑልን እባካችሁ። አንወጣም፣ ሞራል ያንሳል። አንወጣም። ችግር የለም፣ እንድታበሽሩልን ብቻ የምንፈልገው ወደዚህ እባካችሁ። አክብራችሁን እዚህ ድረስ መጥታችኋል። ቤተሰቦችና አይታሞች፣ የአይታም ቤተሰቦች፣ ክቡራትና ክቡራን እንዲሁም ደግሞ ተራራ ሸንተረሩን አቋርጣችሁ ደከመን ሰለቸን ሳትሉ ትላንትና በተለያዩ ሚዲያዎች በተለያዩ ጽሁፎች ከእናንተ ጋራ ስንገናኝ ቆይተን ዛሬ ላይ ግን በአካል እዚህ አቢዘር አጠቃላይ የሚሰራውን ስራ መሬት በነካ መልኩ አይተን ተደስተን ረክተን የምስክር ቃላችንን እንሰጣለን ብላችሁ በጎናችን የተገኛችሁ ወንድምና እህቶቼ በቅድሚያ በዛሬው ቀን የትላንትናውን 2014 አጠቃላይ የስራ ሂደታችንን አጠናቀን ወደ 2015 ልንገባ በተለያዩ የበጎ ስጦታዎች ላይ ታጅበን በተገኘንበት ቀን በመገኘታቸው በአቢዘር እና ስታፍ ሰራተኛው እንዲሁም በባቲ ከተማ ስም እጅግ በጣም ላቅ ያለ ምስጋናዬን አቀርባለሁ።
በመቀጠል ሳላደንቅ ሳላነሳው የማላልፈው ለባቲ ከተማ ከንቲባ ብቻ ሳይሆን አባትም ጭምር የሆነ ዛሬ ላይ እዚች ቦታ ላይ ቆም ብሎ ያደረጋትን ንግግር ስንመለከት ለ137 አይታሞችና ለአጠቃላይ ተንከባካቢ ቤተሰቦችም ጭምርና ለሌሎችም ጭምር አቅመ ደካማዎች አለይታ መከታና መልካም የሆኑ ግሉኮስ የሆኑ ንግግሮችንና ትላንት የተናገረውን በማግስቱ መፈጸም የሚችል አቅምና ብቃት ያለው ክቡር ከንቲባና አቶ ሰይድ መሐመድ ሞቅ ያለ ጭብጨባ ያስፈልጋል። ሞቅ ያለ ጭብጨባ እንድታደርጉ እጅግ በጣም እንወደዋለን፣ እጅግ በጣም እናከብረዋለን። ትላንትና በመልካም ልማት ሲታወሱ የነበሩ እንደነ ሻምበል ተምሮ የመሳሰሉትን ጀግኖች የልማት ጀግኖችን ብዙ ጊዜ ስናስታውስ ዛሬ ሌላ ሻምበል ተምሩ ባቲ ላይ ተፈጥሯልና አሁንም ሞቅ ያለ ጭብጨባ ያስፈልጋል። ያቆይልን፣ እድሜ ይስጥልን፣ ይኑርልን የምንለው በአቢዘር ስም በባቲ ከተማ ስም እኔ በጣም ስለወደድኩትና አነጋገሩም እጅግ በጣም ስለማረከኝ ነው። በሶስተኛ ሞቅ ያለ ጭብጨባ አሁንም ያስፈልጋል። ቴንክ ዩ በባቲ ከተማ ህዝብ ስም እናመሰግናለን። ምንዳውን ከሞት በኋላ ባለ ህይወት ደግሞ አላህ ይወፍቀው። በቀጣይ ምናልባት ትላንት ባሳለፍናቸው 2014 ዓመተ ምህረት በነበረን የዚህ አይነት መድረክ ላይ ከአሜሪካ ከስዊድንና ከተለያዩ ሀገሮች የሚመጡትን በሙሉ አቢዘር ማስታወሻ ይሆን ዘንድ ብዙ ጊዜ ስም እያወጣ ነበር ሲሸኘ ነበረው። በዛሬው ዕለት እንደዚሁም በተለመደው አይነት መልኩ ፉአድ ሰይድን ስም ሰጥተናል። አባት ካወጣው ስም በሰራው መልካም ስራና ሊያስታውስ በሚችል አይነት መልኩ ኦይስ የሚል ስም ነው የሰጠነው። ምናልባት ኦይስ ብሎ ማለት እንግዲህ እናቀው ከሆነ በየመን ውስጥ የነበረ አንድ ወልይ ምን አውሊያኡ ረህማን ሷሊሂን የአላህን መንገድ የሚከተል ነብዩን እጅግ በጣም ወዳጅ የነበረ እጅግ በጣም ታሪኩ ሰፋና ቢዘረዘር የማያልቅ ለአላህ እጁን የሰጠና ታላቅ የአላህ የቅርብ ፍሬንድሺፕ ኦፍ አላህ ነበር፣ የአላህ ቅርብ ጓደኛ። ይሄንን መልካም ስም ኦይስ አልቀረኒ ይላል። ኦይስ የሚል ስም ለፉአድ ሰጠናል። ሞቅ ባለ ጭብጨባ። እንደውም ደግሞ በመቀንጠል ከውለት አህመድም ማለት ነው። ከውለት አህመድ ያው ይዛ የነበረው ስም ቀላል አይደለም፣ ከባድ ስም ነው። እሱም ለእስልምና ሃይማኖት ከፍተኛ የሆነ ተጋድሎ ያደረገች ማዕረካው ላይ ከፍተኛ መስዋዕትነት የከፈለችና ምርኮኛ ወንድሟን ታግላ ጥራ ግራ የእናቴ ልጅ ወንድሜ ታስሮ አይቀርም ብላ ያስለቀቀች ታላቅ የሴት ጀግና ናትና ኸውለት የሚለውን ለማስታወሻ ዛሬ ላይ ደግሞ ስንቀይረው ሪታጅ በሚለው ነው የቀየርነው። ሪታጅ የሚለው እዛው ጀማል ቤት ውስጥ አለ። ቁልፍ ነው፣ ቀላል ቁልፍ አይደለም የጀነት ማለት። ስለዚህ መክፈቻ ስለሆነ ይህንን ታላቅ ስም ለሷ ያው ጀብተናል በዛሬው በአቢዘር ስምና አሁንም ሞቅ ያለ ጭብጨባ ያስፈልጋል። በመቀጠል አብዱልከሪም ነው። ይህ በጎኔ የምትመለከቱት ነው። አብዱልከሪም ብሎ ማለት ትውልዱ በባቲ ከተማ ነው። ባቲን ጠንቅቆ ማዕዘን ከማዕዘን ሰሜን፣ ደቡብ፣ ምስራቋን ጠንቅቆ የሚያውቅ ነው። ስለዚህ እኔ ያለው በተወለድኩባት ከተማ ያሉ እርቃናቸውን አይቀሩም፣ አይራቡም፣ አይታሙም። የየቲሞች አለይታና መከታ ነኝ፣ አቢዘር ቤተሰብ ነኝ ብሎ ከሳውዲ አረቢያ ተራራ ሸንተረሩን አቋርጦ በዛሬው ዕለት ከጎናችን ተገኝቷል። ለዚህ ለባቲ ተወላጅ ተሆነው ለአብዱልከሪም የሰጠነው ደግሞ ስም እጅግ በጣም የሚያስደስት ሁላችሁም የምታውቁት ስም ነው። ሁላችንንም በጾም ደረጃ አስሮ የሚያቆይና ከአላህ ምንዳው እናገኛለን ብለን በጾም ጽነ ስርዓት የምናሳልፍበትን ረመዳን የሚለው ስም ሰጥተነዋል። ይህንን ሞቅ ያለ ጭብጨባ ያስፈልጋል። አብዱልከሪም ሌላው ዘቡራ አህመድ ነው። ዘቡራ አህመድ ናት። ዘቡራ አህመድ እንደዚሁም ከሳውዲ አረቢያ ነው የመጣቸው። በዚህ በባቲ ከተማ ፍቅር አዘል በሆነችው ከተማ ላይ ያሉትን አይታሞችና አረጋውያኖች ችግርተኞችን እምረዳለሁ ብላ ሌት ተቀን በትግልና በጥረት ላይ ያለች ታላቅ የሴት ጀግና ናትና ለሷም የሰጠነው ስም ዘቡራ የሚለውን ዙሁራ የሚለው ስም ሰጥተናል። ሞቅ ያለ ጭብጨባ። አሁን ዙሁር ላይ ነን ያለ ነው፣ ዙሁራ ብለናታል። ይሄ እንግዲህ ማስታወሻ የሚሆን ስንቅ የሚሆን ከአቢዘር የተሰጠ ስም ነው። ያው እንግዲህ በቀጣይ ደግሞ እንደዚሁም የሚመጡትን ሁሉ ማስታወሻ የሚሆን ስም እየሰጠን እናልፋለን። ለዛሬው በዚህ ይቋጫል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በቀጣይ እንግዲህ የሰርቲፊኬት ስነ ስርዓት የምንሰጥበት ሰዓት ይሆናል።
እሺ አቢዘር ማህበረሰብ አቀፍ ልማት ድርጅት ለነዚህ እንቁ ለሆኑ ቤተሰቦቻችን ለማመስገን ያክል ሰርቲፊኬት አዘጋጅቷል። ይህን ሰርቲፊኬት የባቲ ከተማ የተከበሩ ከንቲባ አቶ ሰይድ መሐመድና የአቢዘር ማህበረሰብ አቀፍ ልማት ድርጅት መስራችና ዋና ስራ አስኪያጅ ወንድም ጀማል አብዱ በጋራ በመሆን የሚያበረክቱልን ነው የሚሆነው። ወንድም ሰይድ መሐመድ ወደዚህ ትሸኙልኛላችሁ። እሺ የመጀመሪያው የሰርቲፊኬትና የምስጋና የምናቀርበው ለወይዘሮ ዘቡራ አህመድ ምን ይላል? አቢዘር ማህበረሰብ አቀፍ ልማት ድርጅት በቀረጸው የየቲሞች እንክብካቤና ድጋፍ ፕሮጀክት ላይ ህፃን የቲሞችን ለ2 ዓመታት እንደ ልጆ ለማሳደግና ለመንከባከብ እስካሁን ድረስ ላበረከቱት በዋጋ የማይተመን ከፍተኛ አስተዋጽኦ ይህን የምስጋናና የምስክር ወረቀት ከታላቅ አክብሮት ጋር ሰጥተነዎታል። ሁላችንም ስለ የቲሞች ይመለከተናል ይላል አቢዘር ማህበረሰብ አቀፍ ልማት ድርጅት ለወይዘሮ ዘቡራ አህመድ። ሞራል ስጡልን። ቀጣዩ ለአቶ አብዱል ከሪም አህመድ። ቀጣይ የሰርቲፊኬት ተሸላሚያችን አቶ አብዱል ከሪም አህመድ። ቀጣዩዋ ለወይዘሮ ከውለት አህመድ። ሞራል ስጡልን። ቀጣይ አቶ ፉአድ ሰዒድ። ሞራል ስጡልን። ከሀገረ አሜሪካ እዚህ ባቲ ከተማ ድረስ ይህንን ፕሮግራም አክብሮ የተገኙልን እንግዶቻችን ከሳውዲ አረቢያም ጭምር እጅግ አድርገን እናመሰግናለን። እዚህ ካሉት የክብር እንግዶቻችን ጋር የማስታወሻ ፎቶግራፍ ይነሱልናል። እሺ እሺ ነገር ግን አናስገድድም። ነገር ግን እዚህ ከተገኛችሁ አይቀር አቢዘር ማህበረሰብ አቀፍ ልማት ድርጅት እያካሄደ ስላለው ነገር የተሰማችሁን ነገር ብታካፍሉን እጅግ አድርጎ ደስ ይለናልና እንድትገቡ ከመጋበዛችን በፊት የምትሉት ነገር ካለ እድሉን ልስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ እንደዚህ ስላያችሁ በጣም ደስ ብሎኛል። ያው ለማውራት ትንሽ ፈርቻለሁ መሰል። ያው አቢዘርን የማውቀው በማህበራዊ ሚዲያ ነበር። ያየሁትን በማህበራዊ ሚዲያ ያየሁትን ደግሞ እዚህ በአካል መጥቼ ስላየሁት እጅግ በጣም ደስ ብሎኛል። ለነበረው አቀባበል፣ ለሁሉም ነገር እጅግ በጣም እናመሰግናለን። የተከበራቸው የሃይማኖት አባቶች፣ ክቡር ከንቲባ እንዲሁም የአይታም ቤተሰቦች ሁላችሁንም ስላገኟችሁ በጣም ደስ ብሎኛል። ቤተሰባዊነትና አብሮነታችን አብሮ ይቀጥላል። በጣም አመሰግናለሁ። ክቡር አቶ ፉአድን እጅግ በጣም እያመሰገን ያው በመቀጠል ከሳውዲ አረቢያ የመጣው ወንድማችን አቶ አብዱል ከሪም የተሰማውን ደስታ ተር ባለ መልኩ እንዲያስቀምጥ እንጋብዛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አቢዘር በቃላት የማይገለጽ ነው። እዛ ሆነን እኛ የምንኮራበት የሀገር ልጅ በመሆናችን የሀገር ድርጅት በመሆኑ በጣም ደስ ብሎናል። ቃላት የለም ለመግለጽ። አላህ ይጨምራቸው። ሰላም አለይኩም። በጣም ደስ ብሎኛል። ሳዩ የነበረው በሶሻል ሚዲያ ነው። ዛሬ በአካል ተገኝቼ እንደዚህ በማየቴ በጣም ደስ ብሎኛል። አልሐምዱሊላህ። በቃ ቃላት የለኝም እኔ ከዚህ በላይ። የተከበራችሁ የአቢዘር ቤተሰቦች
አብዱልከሪም አንድ ቃላት ተነግሮ ነበር ረዘም ሳያደርገው እንደው ቃላት ያጥረኛል አለ። ጥላሁን አንዲትን ቆንጆ ሲያደንቃት ከጥፍር እስከ ፀጉር ድረስ አደነቀና ቢዘረዘር አያልቅም አለና እንዳው በደፈናው ሞናሊዛ አይነሽ ብሎ ነው የገለጸው። በዛ መልክ አስቀምጦታልና ሞቅ ያለ ጭብጨባ ያስፈልጋል። እናመሰግናለን። እሺ እንግዶቻችንን በክብር ወደ ቦታቸው ትሸኙልኛላችሁ። እጅግ አድርገን እናመሰግናለን እንግዶቻችን። አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ዕለት የሶስተኛ ማህበረሰብ አቀፍ ልማት ድርጅት ይህን የሚያደርገውን በጎ ተግባር የአቢዘር ቤተሰቦች እያደረጋችሁት ስላለው የማይተመን ትልቅ የሆነ ድጋፍ የምትቀጥሉ አንጠራጠረም። ከዚህ በፊት ስነ ስርዓት ነው የምናካሂደው። እንግዲህ እንደነገርኳችሁ አቢዘር ማህበረሰብ አቀፍ ልማት ድርጅት ካቀፋቸው ተማሪዎቹ ብቻ ሳይሆን ልጆቻቸውንም ተከታትለው ለዚህ ውጤት ያበቁ ወላጆችንም ጭምር ነው የምንሸልመው። ይህንን የሽልማት ፕሮግራም ከማካሄዳችን በፊት እዚህ መካከላችን ከኦሮሞ ብሔረሰብ ዞን ከተማ ልማት መምሪያ የተገኘች እንግዳ አለችን። ክብርት ሀሊማ ይመር እባክሽን ወደዚህ በመምጣት ስለ አቢዘር የተሰማሽን እንድታጋሪን ወደናልና እባካችሁ በከፍተኛ ሞራል ወደዚህ ሸኙልኝ። አሰላሙ አለይኩም አከሞልተን ኢንሻአላህ ያው ድንገት ነው። እኔም ለሌላ ስራ ጉዳይ ነው የመጣሁት። ድንገት ነው ሳየው ወደዚህ ሲመጣ እሱ ጋር የሚሰራው ስራ ስላለኝ ከሱ ጋር ወደዚህ መጣን። አልመሰለኝም ነበረ። ኖርማሊ ጤና ጣቢያ ውስጥ የሚሰሩ ስራዎች ያሉ መስሎኝ ነው የመጣሁት። ሳየው ግን ደንግጫለሁ። እንደውም መኪና ውስጥ ነው የቀረሁት። የድርጅቱንም ታሪክ እየነገሩኝ ነበረ። እንትን ውስጥ ማን ነው በጎ ፈቃደኞችን በክረምት ውስጥ የምንሰራ ስራዎች ይኖራሉ። ያንን ስራ ለመስራት አቢዘር ያገዘውን እንትን እየገመገምን ነበርና ጥሩ ስራ ከዛም በላይ ዛይ ከሰማሁት በላይ እዚህ መጥቼ ደግሞ በተግባር ሳየው የምር ውስጤ የሆነ ነገር ነው የተሰማኝ። ማለቴ በቃል የማይገለጸው ልክ ቅድም ወንድሞቼ እህቶቼ ሲገልጹ እንደነበሩ በቃላት የማይገለጽ ስሜት አለ፣ የሚሰማን ስሜት አለ። የሌለውን ሰው በመሆናችን ብቻ በዚህ ደረጃ ማገዝ ትልቅነት ነው። ከእንትንም አልፎ ትልቅነት ነውና በጣም የሚበረታታ ድርጅት ነው። ሰየውም ቅድም ቃል ገብቷል። እኔም እንደ ከተማ ልማት ከጎናችሁ ያው ከተማ መሬት የምናስተዳድረው እኛ ነን። በእኛ ስር ነው የሚተዳደረው። ከተማን በፕላን የምንመራው እኛ ነን። ከኔ ሴክተር ጋር ቨርቲካሊ እኔ የሚመራው ሴክተር ጋር ለድርጅቱ የሚመቻቸውን ነገር ሁሉ ለማመቻቸት ዝግጁ ነኝ። ቃል የሚገባው በጣም ደስ የሚል ነው። በጎነት ደስ ይላል። ለውስጥ ነው ደስ የሚለው። ስለዚህ በርቱ፣ ከጎናችሁ ነን ለማለት ነው የምፈልገው። ወይዘሮ ሀሊማ የዞን የከተማ ልማት መምሪያ ኃላፊ የሆኑትን እጅግ በጣም እናመሰግናለን። አንድ ነገር ልላችሁ ፈልጋለሁ። ትላንት ከፍተኛ ላይ ድርቅ ላይ ነበርን፣ ከፍተኛ ችግር ላይ ነበርን። የተለያዩ ነገሮች ሁሉ በሀገራችንም ላይ አንዣቦ ነበር። ያን ያንዣበበ ነገር ሁሉ ያን ሁሉ ችግርና መከራ የተወጣ ነው አንድም ሲደመር በመልካም ስራ ነው። የቲሞችን በማብላት አረጋውያኖችን በመደገፍ በበጎ ስራ ላይ በመሳተፍ ብቻ ነው። ትላንት የነበረው ድርቅ ዛሬ ላይ ተወግዶ እጅግ በጣም አስደናቂ የሆነ ዝናብ ሊገለጽ የማይችል ከአቅም በላይ በሆነ መልኩ በዚህ በመልካም ስራ የቲሞችን በማብላት አረጋውያኖችን በመንከባከብ በመልካም ስራ ላይ በመሳተፍና የተለያዩ በጎ አድራጎት ድርጅቶች በሚያደርጉት ቀናና መልካም ስራ ታግዞ ያ የነበረ ችግርና መከራ ሁሉ ተወግዶ ከቅርብ ጊዜ በኋላ በሀገራችን ላይ ከአቅም በላይ የሆነ ነዳጅ እንደሚፈልቅ፣ አልማዝ እንደሚወጣ፣ ሉል እንደሚወጣና ኦፓል እንደሚወጣ በኢኮኖሚ ራሳችንን እንደምንችል አትጠራጠሩ። ሞቅ ያለ ጭብጨባ ያስፈልጋል።
ቀጥሉበት፣ በርቱ። በዚህ በመልካም ስራ ነው የምለው። በተለይ አይታሞች አይዟችሁ፣ በርቱ። አንድ ግጥም አለ፣ ጠንከር ብላችሁ ጆሮአችሁን ኮርኮር አድርጋችሁ አድምጡት። አባት የሌለው ልጅ እናት የሌለው ልጅ አያድግም መስሏቸው አቢዘር ያቀፈው አይታሞች እያደጉ ሄዱ እየበለጧቸው። ይሄን ወቅ አድርጋችሁ ከልትት ይገባል። እናመሰግናለን። እሺ ደገም ነው የሚሉት አባት የሌለው ልጅ እናት የሌለው ልጅ አያድግም መስሏቸው አቢዘር ያቀፈው አይታሞች እያደጉ ሄዱ እየበለጧቸው። እጅግ አድርገን እናመሰግናለን ወንድማችን ቃሲም ሙነሰር። እንግዲህ ወንድማችን ቃሲም ሙነሰር እንደዚህ በምናደርጋቸው የተለያዩ እንቅስቃሴዎች ላይ ለአቢዘር ማህበረሰብ አቀፍ ልማት ድርጅት ሰራተኞችም ሆነ ለደጋፊዎቻቸው ትልቅ የሞራል ስንቅና ትጥቅን የሚያስታጥቅልን ወንድማችን ነው። ለሱ ባካችሁ ወቅ ያለ ሞራል ሰጥልኝ እስኪ። እጅግ አድርገን እናመሰግናለን። እንግዲህ ቀደም ብዬ እንደነገርኳችሁ አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ዕለት በስሩ አቅፎ ከያዛቸው ተማሪዎችን የሚሸልምበት የሚያበረታታበትና እውቅና የሚሰጥበት መርሃ ግብራችን ላይ ነው የደረስነው። ስለዚህ ይህንን የሽልማት ፕሮግራም እዚህ በማምጣት እንዲሸልሙልን የምጋብዘው የሃይማኖት አባቶችን ነው። እንዲሁም የሀገር ሽማግሌዎቻችንን ወንድማችን ሁሴን ከበደ፣ ሼክ መሐመድ አሊ እንዲሁም ደግሞ መምህር እባክዎትን ወደዚህ በመምጣት የልዩ ትምህርት ፍላጎት ተከታታዮችን ይሸልሙልናል። እባካችሁ ሞራል ስጡልኝ። እሺ አሁን ሽልማት የምናበረክትላቸው የአቢዘር ቤተሰብ ተማሪዎች የልዩ ፍላጎት ትምህርት ተከታታዮች ነው። ይህም ማለት እነዚህ ተማሪዎች አካል ጉዳተኞች ሆነው ይህንን ውጤት በማስመዝገባቸው አቢዘር ማህበረሰብ አቀፍ ልማት ድርጅት መበረታታት መደገፍ ይገባቸዋል ብሎ ያዘጋጀው ልዩ ሽልማት የምናበረክት ነው የሚሆነው። ከአራተኛ ክፍል አንደኛ ደረጃ በመውጣት ፋጡማ ዳውድ አብዱ እባካችሁ፣ እንዲሁም ደግሞ ወላጅ አሚናት አህመድ ዳውድ ሁለቱም ተሸላሚዎች ናቸው። ለልጅም ለወላጅም 3,000 ብር ሽልማት አቅርቧል። ሞራል ስትልን። እሺ ተጨማሪ ሌላም የሽልማት ስጦታ አብሮ እየተሰጠ ነው። እባካችሁ ሞራል ስጡልን። ሞራል እጅግ አድርገን እናመሰግናለን። እሺ እሺ የልዩ ትምህርት ነው እንደምታዩት። ልበ ብርሃን ናት ልጅቱ። ነገር ግን ከአራተኛ ክፍል አንደኛ ወጥታ ይህን ውጤት ስላስመዘገበች አቢዘር በእጅጉ ተደስቷል። እኛም ደስ ብሎናል። ሞራል ስጡልን። እጅግ አድርገን እናመሰግናለን። ፋጡማ ዳውድ አብዱ አሁንም በዚህ ውጤቷ እንደምትቀጥል አንጠራጠርም። አቢዘር የሚያደርገውንም ድጋፍ አጠናክሮ ይቀጥላል። ሌላው ከአራተኛ ክፍል ደረጃን በመያዝ ያጠናቀቀው አህመድ ዳውድ አያሌው የጥሩ አያሌው ልጅ ከ02 ቀበሌ አህመድ አያሌው ሞራል አህመድ ዳውድ አያሌው
እሺ ለአህመድ ዳውድ አያሌው የ3000 ብር ቼክ እና እንዲሁም ደግሞ ለእናት ጥሩ አያሌው የልብስ ሽልማት ነው ተበርከተ ያለው። እባካችሁ ሞራላችሁ ቀዘቀዘኩ። እሺ ሁለቱም ከመግባታቸው በፊት ባካቸው ኬጂና እንዲሁም ከመደበኛ የትምህርት ዘርፍ ከፍተኛ ውጤት በማስመጣት ተመራቂ ወይንም ተሸላሚ ሆነው ያጠናቀቁ ተማሪዎችን የሚሸልሙልን የባቲ ከተማ ከንቲባ የተከበሩ አቶ ሰይድ መሐመድና የዞን ከተማ ልማት መምሪያ ወይዘሮ ሀሊማ ይመር እባካችሁ ወደዚህ ሞራል ስጡልኝ። እሺ ከታች ወደ ላይ ነው የምመጣው። የመጀመሪያዋ ተሸላሚ እሺ የ3000 ብር ቼክ ይመስለኛል። እሺ ለሳዳ ኢብራሂምም የ3000 ብር ሽልማት ተበርክቶላታል። እጅግ አድርገን እናመሰግናለን። እሺ እንግዶቻችን እዚሁ ይቆያሉ። በዚህ አጋጣሚ አልቀለም ትምህርት ወይንም ቀለም አካዳሚ ባሳለፍነው ወር ልጆቹን ሲያስመርቅ እንዳጋጣሚ የመድረክ መሪ በመሆን መድረኩን የመራሁት እኔ ነበርኩኝ። እነዚህ አሁን የምንሸልማቸው የአቢዘር ተማሪዎች ደረጃን በመያዝ አጠናቀው ከአልቀለም አካዳሚ ሽልማታቸውን ሲረከቡ በኡስማን አማካኝነት አቢዘር ማህበረሰብ አቀፍ ልማት ድርጅት የሳይክል ሽልማት እንደሚያቀርብ እዛ መድረክ ላይ ቃል ተገብቶ ነበር። ቃሉም ተግባራዊ ሆኖ እዚህ ከፊት ለፊት የምታዩት የሳይክል ሽልማት እዚህ ተገኝቷል። እባካችሁ አቢዘርን አመስግኑ። በቃሉ ተገኝቶ ይህንን ሽልማት ዛሬ በክብር እንግዶች ፊት ለማስረከብ እዚህ በምታዩት መልኩ ዝግጁ። መጀመሪያው ተሸላሚያችን ጂላል እንድሪስ መሐመድ ከከድጃ መሐመድ አህመድ ወላጁ ጋር በመሆን የሳይክሉንና እንዲሁም የልብስ ሽልማቱን የሚረከብ እጅ ሳይክሉን እየተቀበለ ነው። ይሄ ነገር ወደ ባጃጅና ወደ መኪና ወደፊት የማያድግበት ምንም ምክንያት የለም ብለን መንጃ ፈቃድ አለው ልጅ ከሌላ አቢዘር። ቀጣይ የሳይክል ተሸላሚያችን መሐመድ ኑር ያሲን ነው። መሐመድ ኑር ያሲን ከወላጅናቱ ፋጡማ መሐመድ ያሲን ጋር በመሆን እንደዚሁ ሁለተኛ በመውጣት የሳይክል ተሸላሚ ነው። ሞራል ስጡት እባካችሁ። ሞራል እጅግ አድርገን እናመሰግናለን። ሞራል ስጡልን። እስኪ በዚህ የደስታ ስሜት ውስጥ ሆነው ምን እንደተሰማቸው ጂላል እንድሪስን እስኪ የተሰማውን ያጋራል። በጣም ደስ ብሎኛል። ብስሚላህ አልሐምዱሊላህ ረብል ዓለሚን። አቢዘርን
እንጃ ቃል ለመግለጽ ነው የማመሰግነው። ልጆች አባታቸው ሙቷን አልልም። አልሐምዱሊላህ። እንደምታዩትና እንደምትመለከቱት ቅድም የተናገርኩት ነገር ነው። ዛሬ እነዚህን የቲሞች መንከባከብና እንደዚሁም ደግሞ እነሱን እናቶቻቸውንም ይሁን ሌሎችንም ጭምር እነሱን አሳዳጊ የሆኑ ሰዎች በዚህ አይነት መልኩ ማስደሰትና የደስታ እንባ በምግብና በአልባስ ብቻ ተወስኖ የሚሰራ አይደለም። በአስተሳሰብም ጭምር እነዚህን አነስተኛ ጨቅላ የሆኑ ልጆች አፕሪሼት ማድረግና በስነ ምግባር የታነጹ ሆነው በእውቀት የዳበሩና የተሞሉ ሆነው ወደፊት ለሀገር ለወገን ዶክተርና ኢንጂነር ሆነው ሊጠቅሙ በሚችል አይነት መልኩ እንደርሳስ ቀርጾ እነሱን ማሳደግና መንከባከብ መሸለም ቀላል ነገር ስላልሆነ ለአቢዘር ማህበረሰብ አቀፍ የልማት ድርጅት አሁንም በድጋሜ ሞቅ ያለ ጭብጨባ ሞራል ያስፈልጋል። ቴንኪው እጅግ በጣም እናመሰግናለን። እሺ እጅግ አድርገን እናመሰግናለን። እሺ እሷም እናታችን የተሰማትን እንድታጋራን ስለፈለግን السلام عليكم ورحمة الله وبركاته. الحمد لله أنا من أقدر أشيء ولا أقدر. السلام عليكم. እሺ እጅግ አድርገን እናመሰግናለን። ከነዚህ የልዩ ተሸላሚ እንግዶቻችን ጋር እዚህ የማስታወሻ ፎቶ እንዲነሱልን አሁንም እጠይቃለሁኝ። እሺ የማስታወሻ ፎቶ እሺ ቃሲም በዛጋ እሺ ሞራል ስጡልን። እናመሰግናለን። ሸላሚ እንግዶቻችን እዚሁ ትቆይልን። እሺ የኦሮሞ ብሔረሰብ ዞን የከተማ ልማት መምሪያ ክብርት እንግዳችን አልዘነጋውም፣ ሀሊማ ኡመር። እሺ ሀሊማ ኡመር እስኪ የሆነ ምናይሁን ምክር ይሁን እሱን አብረን ነው የምንሰማው። ወደ እሱ አመራቸዋል። ሚሽን ስለሌለኝ ነው። ሳይድም መልሼ ጠይቄው ነበር። መስሪያ ቦታ አላቸው እንደ ቢሮ ይሄንን በጎ ስራ የሚሰሩበት ተረጋግቶ መረጃዎቹን ቦታ አላቸው እንደ ብዬ ሲጠይቅ ያው ተከራይተው እንደሆነ ነው የነገረኝ። ይሄንን በጎ ስራ ስትሰሩ መንግስትንም እንዳገዛችሁ ነው። ስለዚህ ለዚህ በጎ ድርጅት ሁኔታዎቹን ማመቻቸት ይገባናል ማለት ነው። ግዴታ አለብን። ከሳይድ ጋር ሆነን ሌሎች አመራሮችም ጋር ውሳኔ ያው ይሰጥበታል። ምቹ ቦታ የምትሰሩበት ምቹ ቦታ እንዲፈጠርላችሁ በእኛ በኩል እናደርጋለን ለማለት ነው። ሳይድ ደግሞ ይጨምርበታል። የሀሳቡ የጋራችን ነው። የተባለውን በተግባር እንፈጽመዋለንና ከአብዘር ጋር በጋራ ቁጭ በተወያይተን ያው ቢሮ አላቸው እንደስለኝ ያው ቢሮ የላቸውም። እስካሁን ድረስ በራሳቸው ጥረት ነው እየሄዱ ያሉት። የመንግስት ጥረት እጅ የለበትም። ካሁን በኋላ ግን የመንግስት እጅ ተጨምሮበት በጋራ ሆነን ድርጅቱን የማሳደግ አብዘር በጎ አድራጎት ማለት ነው ትልቅ ድርጅት ነውና በዛ ልክ የማገዝ እና ቦታ የማመገዝ ስራ እንሰራለን። እኛ ያው እንደጀመረ ጋር ሆነን እንጨርሰዋለን ማለት ነው። እጅግ አድርገን ነው የምናመሰግነው። ታላቅ ሰርፕራይዝ ነው የተበሰርነው። እባካችሁ ሞራላችሁ ዝቅተኛ ነውና እባካችሁ በሞራል አመስግኑልን። ሌላ ምንም የምናመሰግንበት ቃልም ስለሌለን እጅግ አድርገን እናመሰግናለን። ሌላ አንድ ሰርፕራይዝ ስለመጣ ነው እሳቸውን እዚህ አቆየኋቸው። በመጀመሪያ በልዩ የትምህርት አይነት በልዩ ፍላጎት ተሸላሚ የሆኑ ልጆችን እዚህ ጠርተን ሸልመናል። ነገር ግን እነዚህን ልጆች ተንከባክበው ተቆጣጥረው ለዚህ ደረጃ እንዲበቁ ላደረጉ እናቶች እዚህ በክብር እንግድነት ከተገኙ
እንግዶቻችን መካከል ስማቸው እንዲጠቀስ አልፈለጉም። ነገር ግን ለነዚህ ጠንካራ ሁለት እናቶች ለጥሩ አያሌውና ለአሚናት አህመድ የ500 ብር ሽልማት ይሰጥልኝ ብለዋል። ወደዚህ በመምጣት ከክብር እንግዶቻችን ይወስዳሉ። ጥሩ አያሌውና አሚናት አህመድ ችግር የለውም። ያው ፕሮግራሙን ፈጠን ለማድረግ ያስችለን ዘንድ የክብር እንግዶቻችን እዚሁ እያሉ ተሸላሚ እናቶች አሉ። የአቢዘር ማህበረሰብ አቀፍ ልማት ድርጅት አቢዘር ማህበረሰብ አቀፍ ልማት ድርጅት ከሚያደርግላቸው የገንዘብ ድጋፍ ተንስተው በመነገድ እንዲሁም የተለያዩ እንቅስቃሴዎችን በማድረግ በመቆጠብ ላይ ያሉ እናቶችን ወደዚህ ጠርተን በክብር እንግዶቻችን ፊት ሽልማት የምናሰጥ ነው የሚሆነው። የመጀመሪያዋ ተሸላማችን ከድጃ አደም እንድሪስ የሱመያ አብደላ እናት ስትሆን ከተሰጣት 10,000 ብር ላይ 5,000 ብር ወጪ አድርጋ እስካሁን ድረስ 9,400 ብር በመቆጠብ አንደኛ ደረጃ ወጥታለች። ባካችሁ እጥፍ ማለት ነው። 5,000 ብር አውጥታ ሰርታ 9,400 ብር የቆጠበች ጀግና እናት ናት። ባካችሁ ሞራል ስጧት። ከድጃ አደም እንድሪስ የለችም? ይመር የፋፊ እናት ስትሆን ከተሰጣት 10,000 ብር ላይ 5,000 ብር ወጪ አድርጋ እስካሁን ድረስ 5,000 ብር የቆጠበች ጀግና እናት ናት። እሷም እባካችሁ ሞራል ስጧት፣ ሞራል ስጧት። ዘየዱ ኢብራሂም እሺ፣ ሌላዋ ተሸላሚያችን ሳራ ሙሁዲን ዳውድ የኡስራ ዳውድ እናት ስትሆን ከተሰጣት 5,000 ብር ላይ 5,000 ወጪ አድርጋ እስካሁን ድረስ 2,000 ብር 7,000 ብር ቆጥባለች። ሁለተኛ ደረጃ። እባካችሁ ሞራል ስጧት ለሷል። ሳራ ሙሁዲን ዳውድ። አራተኛዋ ጣይቱ አሊ አህመድ ስትሆን የፋጡማ መሐመድ የሱፍ እናት ናት። ከተሰጣት 10,000 ብር ላይ 5,000 ብር ወጪ አድርጋ 5,000 ብር የቆጠበች ጀግና እናት ናት። እሷም እባካችሁ ሞራል ስጧት። እሺ፣ ሌላዋ ሐዋ ሰይድ እንድሪስ ስትሆን የነጃት እንድሪስ ዘገየ እናት ከተሰጣት 25,000 ብር ላይ 15,000 ብር ወጪ አድርጋ እስካሁን ድረስ 5,000 ብር ቆጥባለች። ሞራል ስጧት። እሺ፣ ሌላዋ ሐዋ ሙሁዲን የሰዓዳ ሴት። ይህች ልጅ ካላት የሥራ ጥንካሬዋ በተደረገላት 10,000 ብር ድጋፎች 5,000 ብር ወጪ አድርጋ እስካሁን ድረስ በዚህ 5,000 ብር ወጪ ተንቀሳቅሳ የ13,000 ብር ፍሪጅ የገዛች እንዲሁም ደግሞ አሁን 2,500 ብር የቆጠበች ተማሪም ናት። እባካችሁ ጠንካራ ልጅ፣ እባካችሁ ሞራል ስጧት። ከፍተኛ ሞራል። እጅግ አድርገን እናመሰግናለን። እነዚህ እንግዲህ የስራ እንቅስቃሴ አድርገው በዚህ ደረጃ ቆጥበው ውጤት ስላስመዘገቡ ይህ ሽልማት ተበርክቶላቸዋል። ሌሎቻችሁም የእነሱን አርአያ ተከትላችሁ በመቆጠብ እንዲሁም ራሳችሁን ማበረታቻና ሽልማት ጠንክሮ ይቀጥላል። የፎቶ መነሳት ፕሮግራም አድርገን ፕሮግራማችንን እንቋጫለን። እሺ፣ የፎቶ መነሳት ፕሮግራም አድርጉልን። መሐመድ
በየፕሮግራማችን ላይ እዚህ ቦታ ላይ እየተገኙ ድንቅ የሆነ ሞራልም እየሰጡን አብረውን እስካሁን ድረስ ዘልቀዋል። እጅግ አድርገን እናመሰግናለን። እዚሁ እንዳሉ በኦሮሞ ብሔረሰብ ዞን የከተማ መምሪያ ዋና ኃላፊ በወይዘሮ ሀሊማ ኡመር አማካኝነት ሽልማት እንድናበረክቶ እንፈልጋለንና እባካችሁ የከንቲባችንን ሽልማት ወደዚህ ይዛችሁ በመምጣት በክብር እንግዳችን በወይዘሮ ሀሊማ ኡመር አማካኝነት እንዲሰጥልን እንፈልጋለን። እባካችሁ ሞራል ስጡልን ለከንቲባችን። ክቡር ከንቲባችንን የሸለመችልን ክብርት እንግዳችን ወይዘሮ ሀሊማ ኡመርም እንደዚሁ በክብር ከንቲባችን እጅ የምትሸለም ነው የሚሆኑት። እንዲሸላለሙ ነው ሲያስከ እሺ፣ እሱ መሸለም የለበትም። ቃሲም እኔ ካልሸለምኩ ይችላል። ሞራል ስትልደም እሺ፣ ቃሲም ሸልማል። ሞራል ስጡልን። እናመሰግናለን። እባካችሁ እሺ የሽማግሌዎችን በሀገር ውስጥም በውጭ ሀገርም ለሚገኙት መልእክት በማስተላለፍ የሚያበረቱልን የሀገር ሽማግሌዎችን የሃይማኖት አባቶችን የምናመሰግንበትና የምንሸልምበት መርሃ ግብር ላይ ነው የደረስነው። እነዚህን የሃይማኖት አባቶችና የሀገር ሽማግሌዎችን እዚሁ ያሉት የክብር እንግዶቻችን እንዲሸልሙልን ነው የምጋብዘው። እሺ የመጀመሪያው ተሸላሚ ኢብን አልኸጣብ መሳጂድ ኢማምና ኻጢብ የሆነው ሼክ መሐመድ ሐሰን ነው። ሼክ መሐመድ ሐሰን እባካችሁ። እሺ ቂራት ስላለበት ንግግር አድርጎ ሂዷል። በውክልና ሽልማቱ እንዲደርሰው እናደርጋለን። እሺ ሼህ መሐመድ አሊ ራሳቸው ተሸላሚ። እሺ ሌላው ሼክ መሐመድ አሊ ናቸው። ሼክ መሐመድ አሊንም እባካችሁ ሞራል ስጡልን። የምታውቋቸው ናቸው፣ ሁልጊዜ በዚህ ፕሮግራም ላይ እየተገኙ። እሺ እየፈታችሁ አሳዩልን እባካችሁ ሽልማቶቹን። ዞር ኡስማን ዞር። እሺ እጅግ አድርገን እናመሰግናለን። ሌላው ተሸላሚያችን የባቲ ከተማ የሀገር ሽማግሌ እንዲሁም አምባሳደራችን ናቸው። ሀጂ ሰይድ ሙህሲን እባካችሁ ሞራል ስጡልኝ። አባ ሀጂ ሰይድ ሙህሲን። እሺ እሺ
ሌላው ተሸላሚያችን እንግዲህ በየፕሮግራሙ ስንጋብዘው ቀድሞ ከሚገኙ የሀገር ሽማግሌዎቻችን አንዱ ነው። ሁሴን ከበደ እሺ ሌላው እንግዲህ አቢዘር ማህበረሰብ አቀፍ ልማት ድርጅት እንደምታውቁት ከመሰረቱ ጀምሮ ዘር፣ ቀለም፣ ሃይማኖት ሳይለይ ለተቸገሩ አይታሞች ድጋፍ በመስጠት ነው። ይህንንም በማስመልከት በእንደዚህ አይነቱ ዛሬ ዕለትም እዚህ መካከላችን የተገኙት መምህር የማነ ብርሃነ እንደዚሁ ተሸላሚዎች ናቸው። ባካችሁ መምህር የማነንም ሞራል ስጡልኝ። አክብረውን እዚህ ተገኝተዋል። እጅግ አድርገን እናመሰግናለን። ሞራል ስጡልን። ሰዓት ላይ ነው የደረስነው። እነዚህ እንግዶቻችን እንዳያችሁት ባህር ውቅያኖሱን ሸንተረር ሜዳውን አቋርጠው እዚህ በመካከላችን ተገኝተዋል። ስለዚህ የክብር እንግዶቻችንን የምንሸልምበት ልዩ የሽልማት የሚሰጡልን ክብር ከንቲባችንና ክብር ወይዘሮ ሀሊማ ኡመር ናቸው። የመጀመሪያው ተሸላሚያችን ፉአድ ሰይድ ከሀገር አሜሪካ ባካችሁ ሞራል ስጡን። ሞራል ስጡልን። እጅግ እናመሰግናለን። እጅግ እናከብራችኋለን፣ እንወዳችኋለን። እዚህ የአቢዘር ቤተሰብን አክብረው እዚህ ስለተገኙልን እጅግ እናመሰግናለን። አብዱልከሪም ሰይድ አለዊ ከሳዑዲ አረቢያ ባካችሁ ሞራል ስጡልን። አክብረውን እዚህ በመካከላችን ስለተገኙ እጅግ ደስ ብሎናል። እጅግ አድርገን እናመሰግናለን። ሌላዋ ተሸላሚያችን ዘቡራ አህመድ ከሳዑዲ አረቢያ ባካችሁ ሞራል ከፍተኛ ሞራል ስጡልን። ሞራል ስጡልን። እናመሰግናለን። እሺ እናመሰግናለን። ሞራል ስጡልን። እሺ እኛም ደስ ብሎናል። በፊታቸው ላይ እንደዚህ አይነት የደስታ ስሜት ሲነባቸው የሸኙልኝ እጅግ አድርጌ አመሰግናለሁኝ። ለሁኔታ እንዲህ በሚያምር ሁኔታ አካሂደናል። አሁን የፕሮግራማችን ማጠናቀቂያና የመዝጊያ ስነ ስርዓት የሚካሄድበት ሰዓት ላይ ነው የደረስነው። ስለሆነም ከኮምቦልቻ ከበርዘጊ የበጎ አድራጎት ማህበር እዚህ የተገኘ ወንድማችን ወደዚህ በመምጣት የመዝጊያ ንግግር እንዲያደርግልን ነው የምጋብዘው። ሞራል ስጡልኝ። እሺ አመሰግናለሁ። ክብር ከንቲባ እንዲሁም በትምህርት በውሃ በጤና በተለያየ ነገር ላይ የሚያገሩት በሙሉ ከባድ ነው። ስለዚህ ወላጆችም እዚህ ያላችሁ የመንግስት አመራሮችም ለሰጣችሁ ድጋፍ እኔ ከልብ አመሰግናለሁ። በይበልጥ ደግሞ መስራቹን አቶ ጀማልና ከጎኑ ያሉትን አባሎች በሙሉ
አሁን ከልብ አመሰግናለሁ። እኔ የመጣሁት ከኮምቦልቻ የበልጸጌ በጎ አድራጎት ድርጅት ነው። ሁለታችንም አቻዎች ስለሆን ይሄን ጉዳይ ማየት ያለብኝ ነው። በይበልጥ ለአመራሮቹ ይሄን ያክል ድጋፍ ስታጉ በማየቴ በጣም ደስተኛ ነኝ። አመሰግናለሁ። በርቱ። ደረጃ ተሸላሚ የሆኑትን እዚህ በእናንተ ፊት ሸልሟል። ይህም የሚቀጥል ነው የሚሆነው። አቢዘር ማህበረሰብ አቀፍ ልማት ድርጅት ለ2015 ዓመተ ምህረት የትምህርት መዳረሻ ለሁሉም በአቢዘር ማህበረሰብ አቀፍ ልማት ድርጅት ስር ላሉ ተማሪዎች ልዩ የክረምት ትምህርት በልዩ ሁኔታ እንዲከታተሉ ምቹ ሁኔታን አመቻችቷል። እነዚህ ተማሪዎች በሀገር አቀፍ ደረጃ ተወዳዳሪ የሆኑ ዘንድ ይህን ልዩ የክረምት የማጠናከሪያ ትምህርት የሚቀጥሉ ነው የሚሆነው። እጅግ አድርገን አቢዘር ስላደረገው ነገር እናመሰግናለን። እሺ ይገባል ከዘግየትም ቢል ይገባዋልና መቅረት የለበትም ብሎ ወንድም ጀማል አብዱ ሹክ ብሎኛል። እኔ በራሴ የሰጠሁት ማዕረግ አለ በአቢዘር ማህበረሰብ አቀፍ ልማት ድርጅት ውስጥ። የአቢዘር ማህበረሰብ አቀፍ ልማት ድርጅት የቦርድ የበላይ ጠባቂ ብየዋለሁኝ። ወንድማችን ቃሲም ሙነሰር በጀማል አብዱ አማካኝነት ልዩ ተሸላሚያችን ነው። ሞራል ስጡት፣ ሞራል ስጡት፣ ሞራል ስጡት። እሺ ፕሮግራማችን መካከላችን አቢዘርን እየደገፈ የነበረ ወንድማችን ነው። እስኪ ወደዝናና የተሰማውን ነገር ያጋርናል። ከመላው የክብር እንግዶቻችን ጋር በመሆን የማስታወሻ ፎቶ ስነ ስርዓት እንነሳለን። ጀማልም ንግግር። አሰላሙ አለይኩም፣ እንዴት ናችሁ? ሰላም ናችሁ? እና አቢዘርን እንግዲህ ሳውዲ ላይ ሆኜ ነበር የማውቀው። ከዚህ በፊት ፌስቡክ ላይ ነው ያየሁት። ሳየው የባቲ ድርጅት እንደሆነ ገባኝ። ሀገሬ ላይ እንደዚህ አይነት እርዳታ የሚያደርግ ግሩፕ አለ እንደ ብዬ ተቀላቀልኩኝ። በዛም ሼር እያደረኩ በምናምን ሜሴንጀር ጋር ተገናኘን ጀማል አብዱ ጋር። በዛም ይኸው አሁን ሀገሬ ላይ ስመጣ የበለጠ ከፍ እንዳለ አየሁት። እንግዲህ ካሁን በኋላም ከዚህ በፊትም ብዙ ሳላቆም ሼር ሳደርገው ነበር። አሁን ላይ ደግሞ እንግዲህ አብረን የምንሰራ ይሆናል ኢንሻአላህ። ብዙ ተከታዮችንም የምንፈጥር ይሆናል። ይሄው ሼር ሳረግላችሁ የነበረው ግሩፕ ይሄን ይመስላል። እንግዲህ አሁን ደግሞ በአካል እንደመጣሁበት ታያላችሁ፣ ታምናላችሁ ብዬ አስባለሁ። እንግዲህ ኤፍቢ ላይም ቲክቶክ ላይም ወይም ደግሞ ፌስቡክ ላይም ጀማል ሁሴን ታውቁኛላችሁ። ካሁን በኋላ ከአቢዘር ጋር ከጀማል አብዱ ጋር መጥቼላችኋለሁ። በቃ እንግዶች ጋር ለማበረታታትና የየቲም እናቶችን ሞራል ለመስጠት የተገኛችሁ የአቢዘር ቤተሰቦች እጅግ እናከብራችኋለን፣ እንወዳችኋለን። እንደዚሁም የዞናችን ከተማ ልማት መምሪያ ኃላፊና እንዲሁም የባቲ ከተማ ክቡር ከንቲባ የጊዜው ያደረጋችሁን ድጋፍ ስለተደረገልን ሁሉ እናመሰግናለን። እንግዲህ ያው ተባብረን የህዝባችንን ችግር ከዚህ የበለጠ ለመፍታት ጥረታችንን እንቀጥላለን። ከዚህ በመጨረሻ ያው የማስታወሻ ፎቶ እንነሳና የፕሮግራማችን ማጠናቀቂያ ይሆናል ማለት ነው። እሺ ከብርሃን እንግዶች ጣት የማስታወሻ ፎቶ ስነ ስርዓት የመነሳት ፕሮግራም ነው የምናካሄደው። በጣም ይቅርታ ከሀገር አሜሪካ። እሺ እናመሰግናለን። ወደዚህ ጥሩልኝና ሁላ